ሀይ እንዴት ናችሁ? ደህና ናችሁ ወይ? ጠፋፋን ተመልሻለሁ። በነገራችን ላይ እናንተም ዝም ዝም ስትሉኝ እኔም መስራት አስጣላኝ። ምክንያቱም ሰዓት ያልሞላም ሰብስክራይቤ አሪፍ ሆኖ ሰዓቴ ግን እየሞላልኝ አይደለም። ለማንኛውም የፀጉር እንትን ዛሬ ሙሉን ቅባቱን አጋጣሚ ጨርሻለሁ። ከዚህ በፊት ያሳያችሁን አዲስ ቅባቶች ኮኮናት ኦሪጂናል ምናምን ቤቢ ኦይል ምናምን ጨምርና አልመንድ እሱን የምቀይጠውን አሳያችኋለሁ። ግን ከመጀመሪያ ልጀምር ብዬ ነው። እዚህ ጋር ይኸው ትኩስ ነው ሩዝ ቀቅያለሁ። ሩዙ ሲቀዘቅዝልኝ ፈጭቼ ምናምን ሙሉ ፕሮሰሱን አሳያችኋለሁ እስከመቀባው ቅባት። ይሄ ሩዝ ምን አይነት ክሬም ለፀጉር እንደሚሆን አንደኛ ሩዝ ታውቃላችሁ ያበዛል። ቅባቱ የምጨምሩት ጾም ካልሆነ እንቁላል አስኳል እንደሚስማማችሁ ሆኑ ያለሰልሳል፣ ያበዛል፣ ያሳድጋል። እና ብዛት ስለምጠሉ ደግሞ አለመጠቀም ትችላላችሁ። ግን ብዛት ኖሮት ብዛት ራሱ ቢጨምር ችግር የለውም። እኔ አሁን መደበኛዬን ወደ ሩዝ አርግቻለሁ። ሙዝ ካለኝ እዚህ ውስጥ ጨምራለሁ። ዛሬ አጋጣሚ ጥሬ ነው ሙዝ ያልበሰለም። ጾም ካልሆነ እንቁላል ጨምራለሁ። ኦልሬዲ ጾም ገብቷል። አሁን የገና ጾም እንቁላል አይገባም። ሙዝም የለኝም። ይሄ የምፈጨው በምንድን ነው? አንድና አንድ በቅባት በዚህ በሽንኩርት ውሃ ሽንኩርትም ፈጭና ጨምራለሁ። ሽንኩርቱ አሪፍ ለውጥ እያሳየኝ ስለሆነ እንግዲህ ሶስት ይኸው እዚህ ጋር ሩዙ እንዲተፈይቷል። እዚህ ጋር ሽንኩርት ፈጭቼ ውሃው አለኝ። ሎሚ ትንሽ ግማሽ እንትን የሚያሳክካችሁ ከሆነ ማለት ነው። እኔ ስለተመቸኝ ነው። ክሬሙን ፈጭቼ ስጨርሰው ደግሞ አጥልዬ ይሄ ላጠለው ነው። ፈጭቼዋለሁ፣ አሳያችኋለሁ። ተከታተሉ እናንተ ብቻ ከኔ ጋራ። አያችሁት ፍቅሮቼ እንዴት እንደሚያምር ጌታ ሆይ አያችሁት እንዴት እንደሚያምር ስማምቦል። ሎሚ፣ የሽንኩርት ውሃ፣ ሩዝ እና የወይራ ዘይት በቁርንፉር በጥቁር አዝሙድ በጅንጅብል ምናምን የተዘጋጀ የወይራ ዘይት ነበረኝ። እሱን የጨመርኩት ያው በቃ ብሉይ ብሉይ ነው የሚለው። ለኬክ የተዘጋጀ ክሬም ነው የሚመስለው። በቃ በጣም አሪፍ ነው። ጾም ባይሆን እዚህ ላይ እንቁላል ቢገባ ደግሞ አስቡት፣ ሙዝ ቢገባ ደግሞ አስቡት። አቮካዶን ካላችሁ አይጠላም፣ እሱ አይጠላም እናንተ ካላችሁ እና ይመቻችሁ። ጋይሶች ዛሬ የተጠቀምኩትን ላሳያችሁ። በጣም ገርሞኝ ነው እና ሽንኩርት፣ ቀይ ሽንኩርት ላጥኩትና ማሽን ውስጥ ነው ቀጥታ የጨመርኩት። ይሄ እንዳለ አሁን ሳወጣው አሳያችኋለሁ። ሽንኩርት ነው፣ አንድ ሙዝ፣ እንደዚህ አንድ ሙዝ እና እነዚህ ጥንንጦች አቮካዶ አግኝቼ ሴትዬ ለበዓል አንጥታ አግኝቼ 3 ነው የጨመርኩት። እንደዚህ ግን እንዳለ የሽንኩርቱንም የሙዙንም ከረድ አቮካዶ ወስዶታል እና አላጥኳቸው፣ ምንም አላልኳቸው። እንዱን የጨመርኳቸው እንዲህ በውሃ ለቀለኩና እንዱን የጨመርኳቸው ሳልጥ ውስጡን ሳልጥ ትንንሽ ስለሆኑና ለመፍጫ የሽንኩርቱም ውሃ የራሱ አለሰፈጩት አብሮ። እዚህ ጋር የሽንኩርት ነው አሳያችኋለሁ። ይሄ ውሃ ጥቁር አዝሙድ፣ ቁርንፉድ፣ ጥቁር አዝሙድ፣ ስጋ መጥበሻና ወርሃነ ቅጠል ቀረፋ ነው ያለው። ቁርንፉድ የለኝም ነበር እና ውሃ ይሄንን ተጠቀሙ ስትረጩ ፀጉራችሁን ሳይኖራችሁ ትሪትመንት ስትሰሩ ያለቀ ማለት ነው። እና አንደኛ ጾም ነው፣ አሁን ያው ጾም አልተፈታም እና ገርሞኝ ነው። ለመጀመሪያ ጊዜ ነው። እኔ አቮካዶ በፊት ጠቀማለሁ፣ ግን አሁን ላይ አረብ ሀገር ታውቃላችሁ አቮካዶ ኪሎ ስንት እንደሆነ 700 800 ነው። 4ቷ 3ቷ ፍሬ አይቻልም ወጪው። ግን እንዲህ ቤት ስታምጣ ሴትዮ ለምን አንሞክረውም ብዬ አንደኛ አላጥኩትም። ይሄን ጨምቄ ውስጥ ላይ ያለውን አሳያችኋለሁ። የሽንኩርት ልጫጭ፣ ሙዙና ይሄ 3 ፍሬ አቮካዶ፣ ከዛ ይሄን ውሃውን ጨምሬ ነው የፈጨሁት። አሳያችኋለሁ። እና እንደዚህ ተቀቡ። እዚህ ላይ አሁን ትንሽ የወይራ ዘይት የምሰራውን ቅባት ጠብ አድርግቼ መቀባት ነው። ወረዲ ደግሞ ውፍረቱ እንደ ሩዝ ማርያምን ገርሞኛል። ይሄው ማየት ማመን ነው። ሽንኩርቱን አያችሁት? ሽንኩርቱን አቮካዶ ልጫጩን የቀረው እዚህ ውስጥ አንዳንድ የሙዝ እንትን ሊኖር ይችላል። እንደዚህ በጨርቅ ሲሆን አሪፍ ነው ከማጥለያ ይልቅ። አያችሁ ሽንኩርቱ እስከ ነፍሱን የጨመርኩት ላጥኩና ቆራርጬ ማሽን ውስጥ አያችሁት? እና በቃ እንደዚህ ማለት ነው። ትሪትመንቱ ደግሞ ይኸው
ስጨርስ አስተካክያ አሳያችኋለሁ። የወይራ ዘይትን ጨምሬ እንዲደባለቅ ልፍጫው። ጾም ካለለ እንቁላልም ትችላላችሁ፣ ያላችሁን ነገር። ጾም ሲሆን ደግሞ ይሄንን አማራጭ ተጠቀሙበት። ይሄ ሁላችሁ አልቆ የሞሪንጋ እንትን አይመስልም እና ይሄንን አወቀበት። ሰው ባለው ነው። ሳምንት ዕለት ሮዝ ነው መሰለኝ ተቀቦታ ቀቅያው። ሁሉንም አስገባላችኋለሁ አጫጭር ቪዲዮዎች ስለሆኑ